ጥንታዊቷ ኢየሩሳሌም የእምነትና የጸሎት ከተማ ጴጥርቃና ቴክታ የተባሉ ቅዱሳን ባልና ሚስት ይኖሩ ነበር። በእግዚአብሔር የሚያምኑ የተወደዱ ጻድቃንና ደጋግ ሰዎች፣ በሰውም በእግዚአብሔርም ዘንድ የበቁ ባለጸጎች ነበሩ። ነገር ግን ከታላቅ ሀብታቸውና ከፍጹም ፍቅራቸው ባሻገር ቤታቸው በማይነገር ሐዘን ተሞልቷል። የሚወርሳቸው ልጅ አልነበራቸውም። መካን ነበሩ። የዘር ሐረጋቸው እዚህ ላይ የሚቆም ይመስላል። አንድ ቀን ጴጥርቃ በከባድ ተስፋ መቁረጥ ቴክታን እንዲህ አላት፣ እህቴ ሆይ ይህን ሁሉ የሰበሰብነውን ገንዘባችንን ምን እናደርገዋለን? የሚወርሰን ልጅ የለን። አንቺም መካን ነሽ፣ እኔም ካንቺ በቀር ሌላ ሴት አላውቅም። እርሷም ልቧ በሐዘን ቢታመምም በጽኑ መንፈስ መለሰችለት፣ ወንድሜ ሆይ አምላከ እስራኤል ለኔ ልጅ ቢነሳኝ አንተም እንደኔው ሆነህ ትቀራለህ፣ ከሌላ ደርሰህ ውለድ እንጂ። እርሱ ግን በድንጋጤ እንዲህ አለ፣ እንዲህ ያለ ነገር እንኳን ስላደርገው በልቦናዬ እንዳላሰብኩት አምላከ እስራኤል ያውቃል። ያን ጊዜ ቴክታ በዓይኖቿ ውስጥ ምስጢራዊ ብርሃን እየታየ በለሆሳስ እንዲህ አለች፣ አምላከ እስራኤል የሚያደርገውን የሚያውቅ የለም። ትናንትና ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ፣ ያችም ነጭ ጥጃ ሌላ ጥጃ ስትወልድ፣ እንዲሁ እስከ 7 ትውልድ ድረስ ሲዋለዱ አየሁ። ሰባተኛይቱ ጨረቃን ስትወልድ፣ ጨረቃዋ ፀሐይን ስትወልድ አየሁ አለችው። ይህ አስገራሚ ሕልም ምን ይሆን ምስጢሩ? የጸሎታቸው መልስ ወይስ ወደማይታወቅ የትውልድ ሰንሰለት የሚጠቁም አስደንጋጭ ጥሪ? የታሪኩስ መጀመሪያ ይህ ይሆንን? ንጋት ላይ የጴጥርቃ አእምሮ በሚስቱ ሰማያዊ ሕልም ተጨንቆ ነበር። ጊዜ አላጠፋም። ወዲያውኑ የሕልም ምስጢር ወደሚፈታ ጠቢብ ሰው ዘንድ አመራ። የቴክታን ራእይ እያንዳንዱን ነገር ዝርዝሩን፣ ምልክቱን ሳይቀር አስረዳው። ጠቢቡም ዓይኖቹ የሩቅ ዘመን ጭጋግ ውስጥ የሚመለከቱ ይመስላል። በዝምታና በትኩረት አዳመጠ። ቃላቱ በዘመናት ጥበብ የታሸጉ ይመስላሉ። የጴጥርቃ ልብ በፍርሃትና በተስፋ ትርታ ይመታል። የዚህ እንግዳ ሕልም ፍቺ ምን ይሆን? የሕይወታቸውን መርከብ ወዴት አቅጣጫ ያመራት ይሆን? በመጨረሻም ጠቢቡ ከረዥም ዝምታ በኋላ ድምፁ በክብደትና በሚስጥር ተሞልቶ እንዲህ አለ፣ እግዚአብሔር ወሰን በሌለው ምሕረቱ አይቷችኋል፣ ወደ ራሱ ማዕድ ጋብዟችኋል። 7 ነጫጭ ጥጆች 7 ሴት ልጆችንና የልጅ ልጆችን እንደምትወልዱ የሚያሳዩ ናቸው። ከ7ኛው ትውልዳችሁ የምትወለደው ጨረቃ ከሰው የበለጠች ከመላእክት የከበረች ልዩ ፍጥረት ከቤታችሁ እንደምትወጣ ትጠቁማለች። የተባረከች ነፍስ ከእናንተ ዘር ትገኛለች። ነገር ግን ስለ ፀሐዩ ነገር ምስጢሩ ለእኔ አልተገለጠልኝም፣ ጥልቅና የማይደረስበት ሆኖብኛል አላቸው። የፀሐዩ ነገር አለመታወቁ በጴጥርቃ ልብ ውስጥ የስጋት ጥላ ጣለበት። ይህ ያልተፈታው የሕልሙ ክፍል ምን ይዞ ይመጣ ይሆን? የደስታ ወይስ የሐዘን መልእክት? ጴጥርቃ ልቡ በአንድ በኩል በአድናቆትና በአክብሮት፣ በሌላ በኩል ደግሞ በማይታወቅ ፍርሃት ተውጦ ወደ ቤቱ ተመለሰ።